ተናርፈዳች ፒኤስጂን ቢ300 ሺህ ብር ቁማር አዝዤ ነበረ። ቁማር በልተነዋል። ኤምባፔ ግን ምን አይነት ያልታደለ ልጅ ነው። እሱ ሲወጣ ጠብቀው በሉ አይደል? እኔ በጣም ነው ኤምባፔን የምወደውና እሱ ያለበት ክለብ በሙሉ ሁለተኛ ክለቤ ነው። ኤኒዌይ ግን ቁም ነገሩ the pride of London is Chelsea bro. London will always be blue. እና ምን ልላችሁ ነው የበላሁትን የቁማር ብር ከራሴ ብር ጋር ስለማላነካካው ምን እናድርገው ልላችሁ ነው። ብሩን ለቤተ ክርስቲያን መግባት የሚችል አይመስለኝም። ፈሪፍ ሀሳብ አምጡና ኮሜንት ላይ መርጠን ከዛ ውስጥ ለአንዱ ነገር እናደርገዋለን ብሩን። and thank you PSG and መልካም ቀን ወዳችኋለሁ። አሪፍ ኮሜንት ጻፉ። ባይ ዳናላችሁ ብሩ መጨረሻ ያላችሁ ነበረ። የብሩ መጨረሻ ለሁለት ሲንግል እና ለአንድ የዩኒቨርሲቲ ተማሪ ዲያሊሲስ ለሚያደርጉ ለኩላሊት በሽተኞች 100 ሺህ ብር ተካፍለዋል። ግን ብዙ ቪዲዮ እየተሰራ ነበረ እና ኮሜንት ላይ ለእናታችን ይሰጥ ለዚህ እያላችሁ ነበረ። እኔና ቤዚ ደግሞ አንድ ፊልም ሆፕፉሊ ብዙ ሳይዩ ፊልም ይመስለኛል እንሳሮን አንድ ላይ ሰርተናል እና ለኔም እናቴ ናት ቤዚዬ ደግሞ ያንጠለጠልኳት እንዳይመስላችሁ ቤዚ ስላት የጠበሰው አንቱ አይባልም ብቻ አውርቻት ነበረ። ሰው የሚያስፈልጋት ጉዳይ አለ። መጀመር 500 ሺህ ብር ነበረ። 500 ሺህ ብሩን ከራሴ አስገብቼላታለሁ። ይሄ ብር በቂ አይደለም። በጣም ብዙ ብር ነው የሚያስፈልጋት እና አርቲስት ያዝም ነው ይባል አይደለም። ባካችሁ እናንተም በምትችሉት አቅም ግለሰቦችን ድርጅቶችን አግዟትና ህልሟን ማሳካላት ባካችሁ። አክቹሊ እኔ ያለፈው ሳምንት ነበረ ሁለቱንም ብሮች ያስገባሁት እና በረከቴን ለራሴ ማድረግ ነበር የፈለኩት ግን ብዙ እየጠየቁ እና የዓለም ዋንጫ እየደረሰ ነው። ላንቺ ብዬ ሁሉ ትቼ ስፈልግሽ ዞራለሁ እንዳትጠፊ አደራሽን በቅርብ ቀን እደርሳለሁ እንዳትጠፊ ካለሽበት። በነገራችን ላይ በጣም የብዙዎች ጥያቄ ምንድነው ሰገን ምን ሆነ እንደዚህ የከሳችሁ ነው። እሱ የኔም ጥያቄ ነው። ግን አንድ ነገር ልንገራችሁ እዚህ ጋር ቅጥነት አሁን ላይ እንደ ፋሽን እየታየ ነው ታውቃላችሁ። በጣም ስትቀጥኑ ስትከሱ ምናምን ነገር ላይክ ፋሽን ነው። ፊታችሁን ቤቢ ፌስ ይዛል ምናምን እና ያው ጤንነት ነው ተብሎ ይታሰባል ነው አክቹአሊ። ግን እኔ ደግሞ ምን ፕሩፍ ላድርግላችሁ መሰላችሁ? ቅጥነት ማያምርበት ሰው አለ። ለምሳሌ አሁን ሰገን ቅጥነት አያምርባትም። እኔ በፊት በጣም ነው መልኳም ሞድላት ስቲል ቆንጆ ናት እኮ ግን የሆነ ቅጥነት አያምርባትም። የበፊትም ውበቷ ይበልጣል። ቡስቡስ ያለ ፊቷ ምናምን የለም ከውበቷ ጋር በጣም ነው የሚያምረው። አሁን በጣም ፊቷን አረዘመው በጣም በቃ ይሆናል። እኔ ለመልመድ ይሄን ፊት አሁን ከብዶኛል ማለት ነው። እና ውጪዎች ውፍረት አያምርባቸውም። ትንሽ ሲወፍሩ እንኳን በጣም ነው የሚያስጠሉት እና ወዲያው ለመክሳት ይሞክራሉ፣ ወዲያው ይቀጥናሉ ማለት ነው በስፖርት በምን። እኛ ሀገር ደግሞ ውፍረት ይሻላል ከቅጥነት። ብዙዎቹን አይታችኋቸው ከሆነ በሽተኛ ነው የሚመስሉት። ይቅርታ ለዚህ አባባሌ ግን ቅጥነት አያምርብንም ለማለት ያክል ነው። እኛ ሀገር ሞሮፍ ውፍረት ያምርብናልና ምን ታስባላችሁ? እስቲ ኮሜንት ላይ ጻፉልኝ። Guy, you go. Ella mamá. Hey, Atasa. እንዴት ነው ግን ከ130 ሚሊዮን ህዝብ ውስጥ 18 ሰው ማግኘት ያቀተናል? 18 ሰው እግር ኳስ በርግጫ ማለት ይችል ጋና ራሱ ዛሬ
ህዝቡን ሰባስቦ ሶከር ቶርናመንት ሲጫወት እኛ እዚህ እንደው አናሳዝናችሁም? ለእኛ ሳታስቡልን ሰው የካንትሪውን ፍላግ ይዞ ልብሱን ለብሶ ሶከር ሂዶ ሲያየኛ እዚህ ቁጭ ብለን እንደው በርግጫ ማለት ኮስ 18 ሰው እኮ ነው የሚያስፈልገው። 18 ሰው ማግኘት ያቅተናል። እኔ እኮ አሸንፉ ማለት አይደለም ነው ማሸነፍ የለባችሁም። እንዴት ነው ኳሊፊኬሽኑን እንኳን ኳሊፋይድ መሆን ያቅታል? ሁለተኛ ከዛሬ ጀምሮ አንድ ኳስ እንዳላይ ያቄ ለዲያስፖራ እንዴት ነው የወጣችሁት? ማለት ወደ ውጭ የወጣችሁበት መንገድ እስኪ መንገዱን ጠቁሙ። እንግልት ምናምን ያልበዛበት ግን በቃ በህጋዊ የምንወጣበት መንገድ እስቲ ጠቁሙ። ከምንም አታገናኙት፣ ግን መውጣት ፈልጌ ነው። እንዴት ነው ከሀገር የወጣችሁት? ማለት እስቲ ዝም ያለ ኑሮ የኖራችሁት እንዴት ነው? ያው ቢል አይ ነው ቢል ምናምን እንደሚያሳድ ኑሮ በአገር እንደምናፍቅ እሱን እርሱት። አሁን ከረንትሊ የተሰማኝ ነገር እንደው ታውቃላችሁ፣ እንዴት ነው የወጣችሁት? እስቲ መንገዱን ንገሩ በማርያም። መላጣው ልጅ ይተናል ጀርባው ነው። አሁን ልክ ቪዲዮን እንዳየው ማን ይሄንን ነገር ነው ከዚህ በፊት ቪዲዮቹ በጣም ሳይው ምናምን ነገር በቃ ያው እንትሎች የሚያደርግ ነው። ሞቲቬት ለማድረግም የሚሞክር ነው። ንግግሮችን ይናገራል። ከዛ ከነጮች ጋር እንትን ይላል። ሾው የሚያሳይ ልጅ ነው። ገባ ሞር ደግሞ የላይፍ ስታይሉ ከዚህ በፊት የነበረው ሪሌሽንሺፕ ምናምን ደግሞ ቀስ እያለ ይወጣል። ገባ እዛ ጀርመን ያሉ ብዙ ኢንፎርሜሽኖች ያወጣሉ። ያኔ የራሱም ነገር ነው የሚበላሽበት። ገባሽ? ይሄ ልጅ የራሱም ነገር ሲበላሽ፣ በዛ ላይ ደግሞ ፋኒ አንድ ሰው ናት። ችግር እናትየዋ አለች። እናትየዋ ስፈልግ ታነሳታለች፣ ስፈልግ ጥላት ባይዘው አሁን ጥላት አለች። አንድ ላይ አይደሉም። ላይክ ጥላት አለች። በቃ ያንን ምስቅልቅል አድርጋ ከፋኒ ጋር ጣልታ አስወጥታ እሷ ጋር አስቀምጣ እንደ 1 ወር 2 ወር ልጆቿን ይዛ ከዛ በኋላ ዘርበይ ብላታለች። ገባሽ? ይሄም ልጅ ያ ነገር ያጋጠመኛል ብሎ ስለሚያስብ እንትን ላይ አይ ቲንክ እሱም የፈለገው ለመታወቅ ይመስለኛል፣ ለእይታ ገባሽ? ሳምሪ የሚያውቃት ሰው ስላለ ቲክቶከር እኔም ሞር ፎሎወር አገኛለሁ። አሁን ፎሎ ብናየው እርግጠኛ ነኝ ፎሎ አሁን እያደገ ነው ከሷ ጋር። ይሄ ግልጽ ነው። መላጣም ከዚህ በኋላ መላጣ ብሎ መሳደብ ሴክሹዋል ሃራስመንት ነው። እያንዳንድ ሽፋረድሻለሁ ኮሜንቴ ላይ ምናምን ነገር መላጣ ምናምን ነገር ያልኩ እያንዳንድ ስክሪንሾት አድርጋለሁ። ነገ ፍርድ ቤት የሚገናኝ What? እኔና ቡቻ ጦጦ ቤተክርስቲያን እናድር ነበር። ሰልፈን ምግብ እንበላ ነበር። ሰበድ የለም ቁጥፍ የለም። እንዳትጠፋብኝ ልብሴን ከልብሷ ቋጥር ነበር ሲደክም ስተኛ። ሩት ተፈራ እባላለሁ። የሁለት ሴት ልጅ እናት ነኝ። ትልቋ እናቴን አያቴን አጣው። እሷ ሀዘን እናቴ ተከተለች። 14ኛው ቀን ላይ ጓደኛ ያረፈ። የ42 ደግሞ ተረክቤ አብራኝ ሐውልት ምርቃ ውላ በእናቴ 40 ማግስት ደግሞ መልስ አንድ ጓደኛ ያረፈች። ጋግቼ በጣም ደስተኛ ሆኜ አባቴን ወደ እኔ ጋር አምጥቼ ትልቋ ልጄን ጋይድ እያደረገ ሱቅ ነበረኝ። ለሱቅ ዕቃ ለመጫን ዱባይ ሄድኩኝ። በሰላም በጤና ተሰነባብተን በ3ኛው ቀን ተመለሽ ተባልኩ። ስመጣ አባቴ ማረፈ። እሷ ከሞተች ጀምሮ ደከመኝ ይላል። በቃ ረፋ አለ። በቃ ያርፍ ነበር፣ ደስተኛ ነበር። ሄድኩኝ። በ3ኛው ቀን 4 ሰዓት ከምናምን አውርቼዋለሁ። ለስራ አይደለች ትምጪ ያለኝ ምናምን አመት ትዳር ደግሞ ፌል አረገ። ተመሰቃቀለ። ላይፌ ንግድ ተበላሸ። ሰዎችን አስቀየምኩ በብዙ አምነውኝ ምናምን የሰጡኝን ምናምን በብዙ አስቀየምኩ። ደህና አልነበርኩ። ቡቻዬ ትወለድ አልኩኝ። ያው እግዚአብሔር ፈቀደ። ቡቻ መጣች። ቡቻ ከመጣች በኋላ ደግሞ አይነገርም። ከባድ አሳለፍን በጣም። እዚህ የሆነ ጊዜ ጎዳና ወጣን ከልጄ ጋር። ጦጦ ቤተክርስቲያን እናድር ነበር። ተሰልፈን ምግብ እንበላ ነበር። ቤተሰብ የለም፣ ዘመድ የለም። ቁጥፍ እግዚአብሔር ረዳኝ፣ አለፍኩት።
ነሳው በልሽ እንዳትጠፋብኝ ልብሴን ከልብሷ ቋጥር ነበር ሲስተኛ እሱን ነው ማካፍለው ቲክቶክ ሰብ ሲኖር እዛ ትደበቂያለሽ ልጅሽን ትሰጫለሽ አትሊስት አረብ ሀገር ትሰደጃለሽ ለማን ልስጣት አለኝ ቤተሰብ ግን አይፈልጉኝ ቀላል ነው ማውራት በሰዓቱ ግን አልፍ በቃ ዛሬ አበቃ ዛሬ 3 ድንሽ ቀረ ነገ 4 ድንሽ ቀረ ነበር ላይፌና ብቻ ሆነን ማለት ነው ከዛ በኋላ ግን ከእግዚአብሔር በታች በቃ አለፋለሁ በጣም ልክሳት ለትልቋ ደስ የሚል ህይወት ለመስጠት ለመካስ ማይት ታለች እናት ሻይዞሽ ደስ በሚል ሁኔታ ያደገችው እቺ ግን ተሰቃይታለችና እሷን ለመካስ ነው የምኖረው ምንም ያኖረኝ ጉዳይ የለም የለፈውት የጣርኩት ህይወት በጠቅላላ ባክኗል ሄዷል ምንም ነገር እንዳላስብ ድጋሚ መጣሽ ቡቻ እንድኖር እንግሊዝኛ ነው የሚላናት ማኪ let's cook together you know ክትፎ you know ኮረሪማ you know okay በይዱ ነው አለሽ እሷ እንዴት ትችላለች እኔ ቡቻ ቅቤ ሰጪኛለሽ ቻላ ትግስት ከጀርመን ትግስቴ እግዚአብሔር ይስጥልኝ ከልብ አመሰግናለሁ አንቾ ወይም ሳራ ተፈራ ከእንግሊዝ እህቴ ያጎኒ ሆነሽ ስቲል ቡቻዬን እየተንከባከብሽ የቡቻዬ ምንም ነገር ሳይጎል ከእንግሊዝ እየመጣ ያስደሰትሽኛለሽ እህቴ ከልብ አመሰግናለሁ ሄኒ አዳማ እግዚአብሔር አብዝቶ ጤናህን እድሜህን ይስጥልኝ አመሰግናለሁ ወንድሞቼ ሁላችሁንም እግዚአብሔር ይስጥልኝ ለማለት ወዳለሁ